በነገራችን ላይ ብዙ የበላሽ እንዳትወፍሪ በመብላትማ ቢሆን የነበርኩኝ እኮ የምወፍረው። እንኳን ደህና መጣችሁ። ነብዩ እባላለሁ። ያው የሬስቶራንቱ ማኔጀር ነኝ። ይሄ ሬስቶራንት መሉከል የመን ኪንግስ ኦፍ የመን ነገስታት ስም የተሰራ ነው እና ከውጭ የመጡ ባለሀብቶች ናቸው ይሄን ሬስቶራንት ያቋቋሙት። እሱ ደግሞ ሼፍ ንጃር ይባላል። የሬስቶራንታችን ዋና ሼፍ ነው። ውስጥ ገብተን ያሉትን ነገር እናያለን ማለት ነው። ቤታችሁ በጣም ነው የሚያምረው። ደስ ይላል። እሺ፣ እናመሰግናለን። በደንብ እናየዋለን። ያንቺ ሽንና ሸሮቷንና የአረቦች ባህላዊ ቂጣ ነው። ቂጣ አድርገን ነው የምንጋግረው። ያው እንደምታዩት እዛ ውስጥ እሳት አለ። እሳት ውስጥ ነው የሚጨምሩት። ያው የኛ ልጆች አስተምረን አሁን ኢትዮጵያውያን ናቸው፣ የኛ ልጆች ናቸው የሚሰሩት ማለት ነው። አገኘ ያው በዚህ በኩል እናየው በደንብ ዋው እንደዚህ ሆኖ ነው የሚበስለው። ለጥፏታል። በግንቡ የጋለ ስለሆነ ድንጋዩ ላይ ሆኖ ይበስላል ማለት ነው። ይሄ ሲሰራ በጣም ብዙ ወተት ይጠጣል ድንጋዩ፣ ብዙ ነገሮች ይጠጣው ነው። ከዛ መጀመሪያ ብዙ ነገር እንትላል። እዚሁ እኛ ሀገር ነው የሚሰራው። እቺ ብረት ማውጫ ነች። እምቢ ካለችም መለጠፊያ እንዲያርጉ ይለጥፉባታል። ሸባኒ ከልጅ ሆይ እንደገና ተተከለ እንዴ አንተ በሰራበት ማለት ነው። እሱ 6 ይሰራበታል። አታሳንሻ 6። ስለዚህ እንደዚህ ሆኖ እዛ ውስጥ ይገባል ማለት ከዛ እሱን እንደዚህ ነው ደብል እንሰራለን ማለት ነው። እንደገና ደብል እንሰራለን። ተበላሻ ሌላ ትልቁ ጉዳይ ነው። እኔ አላስገባውም። ትንሽ ይከብዳል። ከባድ አትችለውም። እነሱ ለምደውት ነው። እነሱ እንዲህ ነው የሚገቡት። ከምን ጋር ይበላል? ይሄ ለማንኛውም ምግቦች ይቀርባል። አብሮ ነው አንድ ምግብ ጋር ይሄን አብረን ነው የምናቀርበው። ደብል እና ሲንግል ይባላል። ያ ትልቁ አሁን ቅድም የወጣው ደብል ነው። ብዙ ቤተሰቦች ሲሆኑ ያን እናወጣለን። አንድ ሰው ሲሆን ደግሞ አነስ አድርገን እናወጣለን። እዚህ ብዙ ነገር ነው ያለው። እዚህ አንድ አለ የተለያዩ ነገሮች እየተሰሩ ነው። በትልልቅ ነው። ሰው በጣም ስለሚበዛ ነው እንደዚህ የምታደርጉት። በጣም አሁን ያው ያለንበት ሰዓት ጥሩ እየሰራን ያለ ነው። ጥሩ እንግዶቻችን ጥሩ እየለመዱት ነው ያለው። ይሄ ምግብ ማለት ትክክለኛው የአረቦች ምግብ ነው። በተለይ የመኖች ምግብ በመስራት በአረብ ሀገር ላይ የታወቁ ናቸው። ስለዚህ የነሱን ምግብ ነው እዚህ ጋር እየሰራን ያለ ነው። እዚህ ልናሳያችሁ እንችላለን። የዶሮ መንዲ የሚበስለው በስቲም ነው። ሁሉም ነገር በስቲም ነው የሚበስለው። ይሄ የበግ መንዲ ነው፣ የስጋ መንዲ ነው። እንደምታዩት ምንም አይነት እሳት አይነካውም። ምንም አይነት በእንፋሎት ብቻ ነው የሚበስለው። ያው በማንኛውም ሀገር በአረቦች ሀገር ላይ ታዋቂ ምግብ ነው። ይሄኛው ደግሞ የዙርቢያን ይባላል። በደቡብ የመን አካባቢ ላይ በጣም ተወዳጅ ምግብ የሆነ ነው። እነሱ እዛ ሀገር የመጡ ናቸው። እነሱ ናቸው የሚሰሩት። ዘቢብ አለው፣ ሁሉም ነገር አለው ማለት ነው። አብዛኛ ቅመሞችን እኛ ከውጭ ሀገር እያመጣን ነው። ይሄ ጥቁር ሎሚ ነው። በጣም ምግቡን በጣም ያጣፍጠዋል። ሎሚ ነው፣ ጥቁር ነው፣ ደረቅ ሎሚ ነው። ሰራው አራይስ የሚባል ጁስ ነው። ይሄ ጁስ ለትላልቅ ቦታዎች ላይ ንጉሶች ምናምን የተከበሩ ቦታዎች ላይ የሚበሉት ነው። ሁሉም ነገር አለው። ያው እንደምታዩት
ዘቢብ ነው። ዘቢብ አለው ብዙ። ይሄ ደግሞ የተፈጨ ቴምር ነው። የተፈጨ ቴምር ነው። ለጤንነት በጣም ጥሩ የሆነ እንትን ነው። እኔ ለምን አልጠብቃችሁ? 2 ሳምንት ቆሜ አስተናግጃታለሁ እና ዛሬ ተራይ በጭማቂ። እሺ ቁጭ በል ቦታ አስተ ቶሎ በሉ እያልኩ ነው። የሚጠግን ነገር ይዤ የንጉስ ነው ተብሎ በነገራችን ላይ ላይ የሚደረገው ወይ ቸኮሌት ይደረጋል ወይንም ማር። ኧረ ዘገየ ታያለለ ዘገየኩ። ዋው በጣም ነው የሚያምረው ስታይ። ምን ነበር አሰልኩ? ይሄ ራይሲ ይባላል። ራይሲ ይቅርታ ረስቼው ነኝ ያዘጋጀሁት በሚሉታ ለንጉስ የሚሆን ነገር ነው ተብሏልና በልዩ ሁኔታ ነው የተዘጋጀው። ቀሪውን ደግሞ ነብዩ ይነግራል። እንዴት ነው ጣዕሙ? በእውነት በጣም ነው የሚጣፍጠው። ዋው ሼፍ አግዞኝ ነው። ሼፍ አግዞኝ ነው። አይ ጎበዝ ብሏታል። እሱ ጎበዝ ብሎሻል። ዛሬ ነው ያወራነው። ሙያ ላይ ጎበዝ ነች። ለበዓል ለተለያዩ ጊዜዎች እነዚህ ነገሮች አረብ ሀገር በደንብ ይዘወተራሉ። ይሄ በጣም ለበዓል ሙሽራ ከሆነ ለሙሽራ፣ ለሰርግ፣ በተለይ ኢድ ደግሞ ለኢድ ቀን ደግሞ በጣም የሚመገቡት ነው። ለጤና በጣም አሪፍ ነው። ያው እሷ እንደሰራችው እንግዲህ በጣም ለጤና በጣም ተስማሚ ነው። የሌለው ነገር የለም። ከዛ ሲቀጥል ደግሞ ዛሬ ደግሞ መውሊድም ስለሆነ እንኳን አደረሳችሁ በድጋሚ ቆንጆ ነገር ይላል። ምናልባት እንኳን አደረሳችሁ የምትላቸው ደንበኞችም ካሉ ለመላው የእስልምና ሃይማኖት ተከታዮች እንኳን ለመውሊድ በዓል አደረሳችሁ እንላለን። ለደንበኞቻችን በተለይ ደግሞ አብዛኛው ደንበኞቻችን እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ እንላለን። እናመሰግናለን በጣም መተንም እናንተ ጋር ቆይታ ስላደረገን።